ባለትዳሮች የግል ሕይወት የላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ። ባለትዳሮች የግል ሕይወት የላቸውም። እንግዲህ ባለትዳር የሚባሉት ዕድሜያቸው ለአቅመ አዳምና ለአቅመ ሔዋን የደረሱ ሲሆኑ እንግዲህ በ20 ዓመታቸው ሊጋቡ ይችላሉ፣ በ18 ዓመታቸው ሊጋቡ ይችላሉ፣ በ30 ዓመታቸው ሊጋቡ ይችላሉ። ነገር ግን አንድ ወንድ ልጅ ሚስት ካገባ በኋላ የግል ሕይወት የሚባል የለውም። ሕይወቱ በሙሉ የሚስቱ ነው። አንዲትም ሴት ልጅ ባል ካገባች በኋላ የግል ሕይወቱ ደግሞ ወይም የራስ ሕይወት የሚባል ነገር የላትም። ሕይወቷ በሙሉ ለባሏ ነው ማለት ነው። ከዚህ በመቀጠል እነዚህ ባለትዳሮች ዕለት ዕለት የሚጠበቅባቸው ነገር አለ። ምንድን ነው የሚጠበቅባቸው ከተባለ ሚስት ሁልጊዜ ትኩረቷንና እይታዋን ወይም ደግሞ ፍቅሯንና ክብሯን ለባሏ መስጠት ይገባታል። ሁልጊዜ ማለት ነው። በየቀኑ በየሰዓቱ በየደቂቃው በልቧ ውስጥ ባሏን ማንገስ ይጠበቅባታል። ባልም እንደዚሁ ሁልጊዜ ትኩረቱን እይታውን ለሚስቱ መስጠት ይገባዋል። በልቡ ውስጥ ሊያነግሳት ይገባዋል። ምክንያቱም ከእሷ ውጭ ሌላ ቆንጆ እንደሌለ ከእሷ ውጭም ደግሞ ሌላ መልካም ሴት እንደሌለች ሁልጊዜ ሊያምንበትና ሊቀበለው ይገባል ማለት ነው። ይችን ሴት ሲያገባት ይሄ ልጅ ጠይቆ ነው ያገባት። ምክንያቱም እወድሻለሁ ብሎ እንደውም በነጮቹ ሀገር ተንበርክከው ሁሉ ነው ሴቶቻቸውን የሚያሳምኑት ማለት ነው። እኔ አሁን ተንበርከኩ፣ ውደቁ፣ ተነሱ አልወጣኝም። በእርግጥ ሴቶቻችን ክብር ይገባቸዋል። ምክንያቱም ከተባለ ያለ ሴት እኮ ሕይወት ጨለማ እኮ ነው። ቤትም ያለ ሴት እኮ ጨለማ እኮ ነው። ስለዚህ ለዚች ዓለም ማጣፈጫ ቅመሞች ሴቶች ናቸው። ያለ ሴት አስቡት እንግዲህ አንድ ዝግጅት ተዘጋጅቶ ሴቶች ካልቆሙበት እኮ ዝግጅቱ ራሱ ድንብርብሩ ነው የሚወጣው። ስለዚህ ሴቶቻችን በሁሉም ነገር ጌጥ ናቸው፣ በሁሉም ነገር ቅመም ናቸው። ምን ያስፈልጋቸዋል ከተባለ እንክብካቤ ያስፈልጋቸዋል። ሴት ልጅና ሕመምተኛ ካልተንከባከቡት ሕይወት የለውም። ባሎች ለእናንተ የምነግራችሁ ነገር ምንድን ነው? ሚስቶቻችሁን ተንከባከቡ፣ እኔንም ጨምሮ እንንከባከብ። ምክንያቱም በሽተኛ ካልተንከባከቡት ይሞታል። ሴትም ካልተንከባከቧት ትጎሰቁላለች፣ ትከሳለች፣ ትጠቁራለች፣ ታዝናለች፣ ትተክዛለች። ስለዚህ ለሚስቶቻችን የሚያስፈልጋቸው ነገር አለ። የራሳችንን ያህል ክብር እንድንሰጣቸው መጽሐፍ ቅዱስ ያዛል ማለት ነው። በተጨማሪም ደግሞ እኛ ካገባን በኋላ የራሳችን ሕይወት የለንም፣ ሕይወታችን የሚስቶቻችን ነው ከተባለ የምላችሁ ምንድን ነው? ሚስቶቻችን ላይ ትኩረት ሰጥተን ማየት ያስፈልጋል። ምክንያቱም ሚስቶቻችን እንዳይጠቁሩ፣ ሚስቶቻችን እንዳይከሱ፣ ሚስቶቻችን ደግሞ እንደዚሁም ደግሞ ምቾት እንዳያጡ፣ ሰላም እንዳያጡ ማድረግ ይጠበቅብናል። በግልባጩ ሴቶችም ደግሞ ባሎቻችሁ እንዳይከሱ፣ እንዳይጠቁሩ፣ ምቾት እንዳያጡ፣ ሰላም እንዳያጡ፣ አምሽተው እንዳይገቡ፣ ወደ ቤታቸው ፈጥነው በፍጥነት ማታ ገስግሰው ከስራ ቦታ ቤታቸው እንዲገቡ እስኪገቡ ድረስ እንዲቸኩሉ ቤት ውስጥ ፍቅር ልታሳዩቸው ይገባል ማለት ነው። አንድ ወንድ የሚስቱን ፈቃድ የመሙላት ግዴታ አለበት። ጊዜ የለኝም፣ ደክሞኛል፣ አሞኛል፣ እንዲሁኛለሁ አይሰራም። ህመሙ የሚታይ ከሆነ ሚስት መረዳት አለባት። ህመሟ የሚታይ ከሆነ ባል መረዳት አለበት። ከዛ ውጭ ግን ደክሞኛል የሚባል ነገር ሙሉ ጊዜ ስጣት። ከሚስቱ ውጭ ጊዜ የለም ወንድሜ። ጆሮህን ስጣት፣ ጆሮህን ስጣት። እሷ ያንተን ጨዋታ ትፈልጋለች፣ እሱም ደግሞ ያንቺን ጨዋታ ይፈልጋል። እሱ እናቱን ትቶ ወደ አንቺ ነው የመጣው። ቅዱስ ማቴዎስ እንደተናገረው በማቴዎስ ወንጌል ምዕራፍ 19 ከቁጥር 4 ጀምረን ስንመለከት፣ እንደዚሁም ደግሞ እሷ አንተን ፈልጋ ስለመጣች ከአንተ ውጭ ሌላው ነገር ሊያስደስታት ስለማይችል ጆሮህን ስጣትና ስማት እባክህ። ያኔ በትዳርህ ደስተኛ ትሆናለህ። ያንተ ቤተሰቦችና የእሷ ቤተሰቦች የሁለታችሁ ቤተሰቦች ናቸው። ለአንተ ቤተሰቦች የምትሰጠውን ክብር ለእሷ ቤተሰቦች ስጥ። ለአንቺ ቤተሰብ የምትሰጪውን ክብር ደግሞ ለእሱ ቤተሰብ ስጭ። እህቴ አንድ ነገር እነግርሻለሁ። ምንድነው የምነግርሽ መሰለሽ? ባልሽ ወደ ስራ በሚወጣበት ጊዜ ጠዋት አብረሽ የምትወጪ ከሆነ እጅ ለእጅ ተያይዛችሁ ጎረቤቱ ሁሉ ትዳር እንደገሌና እንደገሊት ነው እንጂ እያል ከልብ ይሁንለት አይታ ሳይሆን እንዲደነቅ እጁን ይዘሽ ባልሽን እጅ ይዘሽ መውጣት ይገባሻል። ነገር ግን እሱ ወደ ስራ ሲወጣ አንቺ የቤት የምትቀሪ ከሆነ የቤት እመቤት ከሆንሽ ቀኝ እጅሽን ደረቱ ላይ ጣል በማድረግ በግራ እጅሽ ኮሌታው
መቆሸሹንና አለመቆሸሹን መዝረክረኩን የልብሱ አለባበሱ መዝረክረኩን አይተሽ አንገቱ ስር ገባ ብለሽ ተንፈሰሽበት ላኪው። ያኔ ሙሉ ቀን የኔ ቆንጆ፣ የኔ ፍቅር፣ የኔ ወርቅ ሲል ነው የሚውለው። ትዳራችሁ ይጠነክራል። እንደገና ሌላ የምነግራችሁ ነገር በምሳ ሰዓት የኔ ቆንጆ ምሳ በላሽ ወይ፣ በምሳ ሰዓት የኔ ጎበዝ ምሳ በላ ሆይ የሚለው ድምፅ ሊለየን አይገባም። ትዳር የሸክላ ዕቃ ነው፣ በአንድ እጅ አይያዝም። ጥንቃቄ ያስፈልገዋል። በተለይ አዲስ ለምትጋቡና ለመጋባት የፈለጋችሁ ካላችሁ ስታገቡ ትከብራላችሁ፣ ስታገቡ ታተርፋላችሁ፣ ስታገቡ ሰላም ትሆናላችሁ፣ ስታገቡ ደግሞ ደስተኞች ትሆናላችሁ። ትዳር ደስታ ነው። የልዑል እግዚአብሔር ቸርነት አይለየን።